ሰላም ጤና ይስጥልን ውድና የተከበራችሁ በመላው ሀገር የምትገኙ የዚህ ታላቅ ግሩፕ ሜምበሮች እንዴት ናችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ነው። ሊደረሴ ነኝ ከናይሮቢ ኬንያ። እጅግ በጣም ደስ በሚል ሁኔታ ልዩ ቀን ላይ ነው የምንገኘው ማለት ነው። እንግዲህ ፊት ለፊቴ ላይ እንደምታዩት እንግዲህ የምንገኘው ኦፊሳችን ላይ አሁን ዛሬ ላይ ደግሞ ብዙኖች ወደ ካምፓኒያችን በተለያየ ሀገር ላይ ሆኖ ቢዝነሱን ይጀምራሉ። መጀመርም ብቻ አይደለም፣ በአሁን ሰዓት ብዙ ትልቆች ኮሚሽኖችንም እያገኙ የሚገኙ ታላላቆች ምርጥ የሀገሬ ልጆች ይኖራሉ። በአሁን ሰዓት በስደት በማይመቻቸው ቦታ በመሆን ማለት ነው። ዛሬ ደግሞ ትናንትና ሳቁኝ ሳዩኝ አምኑኝ ቢዝነሱን ለጀመሩ ዛሬ ላይ ደግሞ መጀመርም ብቻ አይደለም ፕሮዳክታቸውን ደግሞ በዚህ መልኩ እንግዲህ ያሉበት ቦታ እንግዲህ በፖስታ ቤት ከነሱ የሚጠበቅባቸውን ሁሉ ነገሮችን አሟልቶ ዛሬ ሊላክላቸው በዚህ መልኩ ዝግጁ ሆነን እንገኛለን ማለት ነው። ስለዚህ ትናንትና ብዙ ሰዎች ይህንን ቢዝነስ ጀምሩ፣ ይህ ካምፓኒ ውሸት ነው፣ አይከፍልም፣ ሁለተኛ ምርት ምናምን የሚባለው ነገር ውሸት ነው ብሎ ምክንያቱም ብራችሁን ሊበሉ ነው፣ ምክንያቱም ብራችሁን ቢቀበሉ ራሱ ብሎክ ነው የሚያረጋችሁ ተብሎ ብዙ ልጆች ያወራሉ። ነገር ግን አይደለም፣ እውነታውና የሚወራ ይለያያል ማለት ነው። ስለዚህ በደንብ ትልቁ ነገር መረዳት ያስፈልጋል። ስለ ቢዝነሱ፣ ስለ ኢንዱስትሪው፣ ስለ ካምፓኒው ከተረዳ ነው ካወቅ ነው መስራት ይቻላል። እኔ እችላለሁ ብላችሁ ካሰባችሁ ትችላላችሁ። ክቡራትና ክቡራን እንግዶቻችን በተለይ በዚህ ግሩፕ ስር የምትገኙ በአሁን ሰዓት የካምፓኒያችን መረጃ እየወሰዳችሁ ላላችሁ ትልቁ ነገር በደንብ ስለ ካምፓኒ ተረዱ። ካምፓኒያችን ሁለት ቁልፎችን ይሰጠናል። የመጀመሪያ የጤና ቁልፍ ነው። ታሙ ከመማቀቅ አስቀድሞ መንጠቀቅ እንደሚባለው፣ ምክንያቱም ከመታመማችሁ በፊት አስቀድማችሁ ጤናችሁን ጠብቁ። ዛሬ እስቲ እናንተ ባላችሁበት ቦታ እየሰራችሁ ያላችሁ በአረብ ሀገርም እንዲሁም ደግሞ የተለያዩ ድርጅቶች ተቀጥራችሁ ሊሰሩ ትችላላችሁ። ነገር ግን እስቲ አስቀድማችሁ ጤናችሁን ጠብቁ። ለጤናችሁ የሚጨነቅ ካምፓኒ አለ? የለም። ምክንያቱም ከስራችሁ ውጪ፣ ምክንያቱም ለካምፓኒ ለራሳችሁ ስራ እንጂ ለእናንተ ጤንነት የሚጨነቁበት ምንም ምክንያት የላቸውም ማለት ነው። ስለዚህ ከምንም በላይ ምክንያቱም የሚጨነቁት ለስራቸው ነው እንጂ ለጤንነታቸው አይደለም። እናንተ ታመማችሁ አልታመማችሁ የነሱ ስራ ብቻ ይሰራ አይደለ? ነገር ግን አንተ አለ ኖር ካልኖርክ ደግሞ አንተ ካሌለ ሌላ ሰው ይቀጠራል። አያችሁ፣ ኢንዱስትሪያችን ደግሞ ግን ከስራው ቅድማ ከሀብት የሚቀድመው ጤና ነው። ስለሆነ ጤና ስኖራችሁ ሁሉም ነገር ይኖራችኋል ብሎ እንግዲህ ለጤናችን ሃይ ኳሊቲያቸው የጠበቀ ፉድ ሰፕሊመንት ባዮ ኢንጂነሪንግ ቴክኖሎጂን በመጠቀም ካምፓኒያችን ከኬሚካል ነፃ የሆኑ ምርቶችን አምርቶ ለራሳችን ለኛ አቅርቦልናል። እንግዲህ ዛሬ እኛ ጠዋትም ማታም የምንመገበው አንድ አይነት ነገር ነው። እሱም እንጀራ አይደለ? የተለመደ ነገር። ነገር ግን ከእንጀራና ከምንበላቸው ምግቦች የማናገኛቸው ንጥረ ነገሮች ሰውነታችን ማግኘት ሴሎቻችን ማግኘት የማይችሉትን ከዚህ ምርቶች ግን ሰውነቶቻችን ወይም ደግሞ ሴሎቻችን ማግኘት የሚችሉት ካምፓኒያችን ሃይ ኳሊቲያቸው የተጠበቀ ምርቶቹን አቅርቦልናል ማለት ነው። እንኳን ደስ አላችሁ። ኮንግራቹሌሽን። በተለይ ቢዝነሱን ለጀመራችሁ እንኳን ደስ አላችሁ። እናንተም ደግሞ ቢዝነሱን ጀምራችሁ ምርቶቹ ያልደረሳችሁ ደግሞ ከእናንተ የሚጠበቅባችሁን የፖስታ ቤቱን ስፖንሰሮቻችሁን ጠይቃችሁ ምርቶቻችሁ እንዲደርሳችሁ ከዚህ ከወዲሁ አሳስባችኋለሁ። በሁለተኛ ነገር ደግሞ አዳዲስ ሰዎች ክቡራትና ክቡራን እንግዶቻችን እዚህ ታላቅ ግሩፕ ስር የምትገኙ ትልቁ ነገር ስለ ምርቱ፣ ስለ ካምፓኒ፣ ስለ ኢንዱስትሪው በደንብ ተረዱ፣ እወቁ። ከዛ በኋላ ጤናችሁን ጠብቁ። ሁለተኛ ካምፓኒያችን ቁልፍ የሚሰጠን የሀብትን ቁልፍ ነው። አያችሁ፣ ጤናችሁን ጠብቃችሁ እንዲሁም ደግሞ ኑ ገንዘብን ማግኙ። ሀብትን ማግኘት ይቻላል ይለናል ካምፓኒያችን። ስለዚህ እናንተም የተጋበዛችሁበት ኢንዱስትሪ ይሄ ነው። ምንም የተለየ ፍልስፍና የለም። ይሄን ምርት ለመሸጥ አይደለም፣ ለመቸርቸር አይደለም፣ ለራሳችሁ ጤንነታችሁ ገንዘባችሁ የምታወጡበት ለካምፓኒ ሳይሆን ወይም ደግሞ ለስፖንሰሮቻችሁ ሳይሆን ምርትን ነው የምትገዙት። ምርቱን ለራሳችሁ ጤንነታችሁ። ከዛ በኋላ በትርፍ ሰዓታችሁ ደግሞ እናንተ ከልባችሁ ሰውን የመርዳት ልባችሁ ውስጥ ካለ ሌሎች ሰዎች ደግሞ እንዲጠቀሙ ጤናቸው እንዲጠብቁ አድርጉ ይለናል ካምፓኒያችን። አያችሁ፣ ማካፈልን የምትወዱ ከሆነ ቅንነት ውስጣችሁ ካለ ሌሎች ሰዎች የነሱ እድገትን የምትወዱ ከሆነ በዚህ ኢንዱስትሪ ውስጥ ምን ይላል ካምፓኒያችን? አብረን ሰርተን አብረን መለወጥ እንችላለን። ብዙ ሰዎች ከትናንትና አረብ ሀገር ውስጥ ነበሩ። ከአረብ ሀገር ወጥቶ በተለያየ ለኩላሊት በሽታ እንዲሁም ደግሞ ለጨጓራ፣ ኪንታሮት ወዘተ ብዙ በሽታ ስመጥር በሽቶች አሉ። ለነሱ የተጋለጡ ዛሬ ከዛ ውስጥ ወጥቶ ምርቶቹን በመጠቀም ጤናቸውን እየጠበቁ እግዚአብሔራቸውን አምላካቸውን እያመሰገኑ ስፖንሰሮቻቸውን እያመሰገኑ ይኖራሉ። ስለዚህ እናንተም ትችላላችሁ። በርቱ፣ ጠንክሩ። እየሰራችሁ ያላችሁ እስከ ጥግ ተጓዙ። በርቱ፣ ጠንክሩና ያልጀመራችሁ ወሰናችሁ ኑ ጀምሩ። አብሮነት እንስራ። ይሄን ይመስላል እንግዲህ። አመሰግናለሁ። ምንም ከባካ ኢንዱስትሪያችን ማስመሰል ወይም ደግሞ ምንም የተለየ ነገር የለም። ስለዚህ ይሄውን ይመስላል። አመሰግናለሁ። ቴንክ ዩ ሶ ማች። አመሰግናለሁ ለሁላችሁም በያላችሁበት